ሰላም እንዴት ናችሁ? ዛሬ ካፕከት ላይ እንዴት ነው አንድን ቪዲዮ ለሁለት የምንቆርጠው እና ደግሞ ኦቨርላይስ የምናደርገው እንዴት ነው አንድን ቪዲዮ በአንዱ ላይ ደርበን እንደ ሪአክሽን አይነት የምንሰራው እንዴት ነው የሚለውን ዛሬ እናያለን ማለት ነው። የመጀመሪያው ኢንተርፌሱ የሚመጣላችሁ ይሄ ነው ማለት ነው። ስለዚህ ምንድነው የምታደርጉት? የፕላስ ምልክቷን ትነካላችሁ። ስለዚህ የፕላስ ምልክቱን ከነካችሁ በኋላ የፈለጋችሁትን ቪዲዮ ትመርጣላችሁ። እኔ ቪዲዮ ይሄን የመረጥኩት ይሄን ቪዲዮ መረጥኩኝ። ምንድነው የማደርገው? መጀመሪያው ይሄን ቪዲዮ ኤዲት ለማድረግ ይሄ ኦፕሽኖች የሚመጡት እነዚህ ናቸው። ከታች በተኖቹ እነዚህ የምታዩቸው ቪዲዮ ላይ ክሊክ አደርግና ይሄን ቪዲዮ ለምሳሌ እስከ 5 ሰከንድ ወይ ደግሞ እስከ 5 ሰከንድ ነኝ እስከ 12 ሰከንድ ቢሆን ይሄን ቪዲዮ ምንድነው ማድረገው? ራሱ ላይ ክሊክ ታደርግለት የመጀመሪያ የሚመጣው ስፕሊት የምትለው ምልክት አለች፣ እሷን ትነካታላችሁ ማለት ነው። ይሄንን የማትፈልጉትን እዚህ ጋር ምን አለ ዲሊት የሚል አለ፣ ዲሊት ማለት ትችላላችሁ ማለት ነው። ይሄ እንዴት ነው አንድ ቪዲዮ መቆራረጥ የምንችለው የሚለው ነው። ሁለተኛ ደግሞ ይሄን ቪዲዮ ለምሳሌ ሌላ ቪዲዮ ላይ ደርበን ሁለት አይነት ደግሞ እንደ ሪአክሽን መስራት እንዴት እንችላለን ካላችሁ ደግሞ አሁንም ምን እንመጣለን? ከታች ከተደረደሩት ውስጥ እዚህ ጋር ኦቨርላይ የሚለውን አለ፣ እሱን እንነካለን ማለት ነው። የምንፈልገው ቦታ ማድረግ እንችላለን። ይሄን ማንቀጃ ያቀሳቀሳችሁ እዚህ ጋር ከሆነ ማድረግ እንፈልገው እዚህ ጋር ከመጀመሪያው ጀምሮ ከሆነ እዚህ ጋር እናደርጋለን። ለምሳሌ ይሄን ቪዲዮ እንደዛ አድርገን ለምሳሌ ይሄንን እንደዚህ ብናደርገው ይሄን ቪዲዮ ባረገው ይሄንን ምን ማድረግ እችላለሁ ማለት ነው። እንደዛ አድርጌ ኦቨርላይ ማድረግ እችላለሁ ማለት ነው። ይሄን በምፈልጉት አጀስት ማድረግ ትችላላችሁ። ከዛ እነሱ ሲያወሩ እኔም እንደዚህ ሪአክሽን መስራት እችላለሁ ማለት ነው። ይሄ ነው የሁለቱ ካፕከት ኦቨርላይ እና እንዴት ስፕሊት እናደርጋለን የሚለው ይሄንን ይመስላል። አመሰግናለሁ።